What's good everyone? ደናችሁ እንግዲህ ማሚላ ነኝ። ዛሬም ዴይ 4 ለየት ባለ ቪዲዮ መጥቼላችኋለሁ። ይሄ ሪቪው vlog እንግዲህ እንደቀጠለ ነው። ዛሬ እንግዲህ በመገናኛ ሾላ ጋር አረንጓዴ ጥላ የተባለ ቤት ተገኝተናል። ሶ የምግብ ኮምቦአቸውን እናዋለን ማለት ነው። አንድ ላይ ሰብስክራይብ እያደረጋችሁ እንግዲህ ቤቱ በጣም ከስሞል በጣም ከትንሽ ነገር ነው የተነሳው። አይ ቲንክ ከቺፕስ ቤት ከጮርናቄ ቤት አሁን ትልቅ ምግብ ቤት ሆኗል ማለት ነው። ሶ ገብተን ምን ይመስላል የሚለውን ቤቱንም ማሳያችኋለሁ በደንብ። ምሳ አንድ ላይ እንበላለን ማለት ነው። ሰብስክራይብ እያደረጋችሁ ይመቻችሁ። እንግዲህ ጋይስ አብረን እንግባ፣ ተከተሉኝ። ሊፍት ውስጥ ገብተናል። እንግዲህ ሶስተኛ ላይ ነው የምንሄደው። እንግዲህ እንበላለን። ኔክስት ዴይ 5 እንበላለን። ዴይ 6 እንበላለን። እናንተ በተረፈ ሰብስክራይብ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ቪዲዮአችንን እንደምትወዱ ተስፋ አደርጋለሁ። በዚህ አጋጣሚ የትራቨል vlog ከዴይ 10 በኋላ እንጀምራለን። እንግዲህ ኮሜንት ላይ ምናምን ሰፖርት አድርጉ። ይመቻችሁ። ሁለተኛ ነው አገን አያምሽም እናት ሁሌ በዚህ እንደዚህ እንግዲህ ጋይስ ደርሰናል። እንግዲህ ጋይስ ዛሬ ደግሞ አበራ ከኛ ጋር ይገኛል። ሶ አበራም ከኛ ጋር ምሳ ትበላለች ዛሬ እና የሱን ሙሉ ቪዲዮ ማየት ከፈለጋችሁ ሪቪው አዲስ ቲክቶክ ቻናል ላይ እዚህ ጋር በማስቀምጥላችሁ ዛሬ ታገኙታላችሁ። እንበላለና ነይ ይመች። እንግዲህ ጋይስ ቤቱን እንዳያችሁት ነው። ጽድት ያለ ቤት ነው። ዘንድ ደግሞ ቴራስ አለው። ቴራሱ ዝግ ነገር ነው። አየሩ ምናምን በጣም ቆንጆ ነው። ሶ 4 አይነት ሳላድ ነበር የወጣልን። ቺክን ሳላድ፣ ፍሩት ሳላድ እንደዛ ነበር። ግን ጌም ተጫውተንበት እኔም ዩቲዩብ ረስቸው ነበር የሆነች። ሶ አሁን ፍሩት ሳላዱ እኔ ጋር ደርሷል። ሁሉም ቆንጆ ነው። መገናኛና ሾላ አካባቢ ያላችሁ እንግዲህ እየመጣችሁ ይሄንን ቪዲዮ መገናኛና ሾላ አካባቢ ያላችሁ እንግዲህ እየመጣችሁ እዚህ ምሳ፣ ቁርስ፣ ራት መብላት ትችላላችሁ። ሶሪ በጣም ጽድት ያለ ቤት ነው። ራብ ይሰማሃል። እውነት ሸት 100% ማለት ነው። እንብላ እንግዲህ ጋይስ እንብላ አላልኳችሁ? በጣም ሶሪ። እነዚህ ዴሊቨሪ ምናምን የሚሰሩትን አወቃቸው። እነሱ ጋር እኮ ኮላብ እናደርጋለን ተባብለን ነበር። ጠጋ ያደርጓታል። እሺ ጠጋሪው ጠጋ እንደዚህ ጠጋ ያደርጓትና ጎረስ ያደርጓታል። ባይዘዌ ከነሱ ጋርም የሆነ ቪዲዮ አስቤ ነበር፣ ግን እነሱ በጣም ጥጋበኞች ናቸው። እስከ ጥግ ስለሚበሉ ያኔ ምንም ቦታ የላቸውም ማለት ነው። አውርቻቸው ነበር፣ ግን እንሰራለን ምናምን ተባብለን ነበር የሆነ ነገር በሆነ ምክንያት ረሳ ነው ብቻ ግን እንሰራለን ከነሱ ጋር የዴሊቨሪ ኮንተንት እስኪ ኢንሻአላህ። ሶ ጋይስ እኔ አሁን ጠግብ ያለው በጣም እዛም በልቻለሁ። አሁን እንወጣለን።
በቀጣይ ዴይ እስከምንገናኝ እንግዲህ መልካም ጊዜ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ በዚህ አጋጣሚ ምን እንድሰራላችሁ ትፈልጋላችሁ ኮሜንት ላይ አስቀምጡ። የፈጠነ ነው የምሰራው። ሰብስክራይብ እያደረጋችሁ ይነሳ። በቃ ይመቻችሁ።